ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ጣፋጭ ቃላቶችን ሁሌም ልንጠቀምባቸው የምንችል በጣም ቀላል የሆኑ በየትኛውም ቦታ ሆነን ማንኛውም ሰው ሊጠቀምባቸው የሚችል የአማርኛ ቴክስቶችን እንዴት ወደ እንግሊዝኛ ቀይረን መጠቀም እንደምንችል የተመረጡ ቃላቶችን የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ሳታቋርጡ መከታተል የሚሆነው ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንሄድ እንደነገርኳችሁ ከዚህ ጋር በእርሱ ላይ እንደምናየው ምን ይለናል? ጣፋጭ ቃላቶች አማርኛ በእንግሊዘኛ ይለናል። ሰው የኛ ትኩረት የሚሆነው እነዚህ የምታዩዋቸውን የተለያዩ የአማርኛ ቃላቶችን ወይም ደግሞ ንግግሮችን እንዴት ወደ እንግሊዘኛ ቀይረን በቀላሉ መጠቀም እንችላለን የሚል ትምህርት እንማማራለን። እንጀምር። ኦኬ ከመጀመሪያው ስንጀምር ይህን የምታዩትን የእንግሊዘኛ ቃል እንዴት በቀላሉ እናነባዋለን የሚለውን ነገር ስናይ ከኛ የሚጠበቀው ምንድነው? እነዚህን የምታዩዋቸውን የእንግሊዘኛ አልፋቤቶች ድምጻቸውን ማወቅ ነው የሚጠበቅብን ማለት ነው። ድምጻቸውን ካወቅነን በቀላሉ ማንበብ መጠቀም እንችላለን ማለት ነው። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት ኤስ ነች። ኤስ እንደምን ትነበባለች የሚለውን ስናይ ኤስ ስ የሚል ድምጽ ይኖራታል ወይም ደግሞ እንደ ስ ትነበባለች። ኦኬ ስ እንላለን። ከዛ ቲኦ እንደ ጦ ይነበባል፣ እንደ ጦ። ኦኬ ከዛ ቲኤ እንደ ታ ይነበባል፣ እንደ ታ። ከዛ ዋይ ኢ እንደ የ እናነባዋለን፣ እንደ የ። ኦኬ ከዚህ በኋላ በጣም ቀላል ነው። እነዚህን ድምጾች አገጣጥመን በአንድ ላይ ስናነባቸው ስ ጦ ታ የ፣ ስጦታዬ፣ ስጦታዬ ተብሎ በቀላሉ ይነበባል ማለት ነው። ከዚህ ላይም በአማርኛው ስጦታዬ ይላል። ኦኬ ይህም በዚህ ካየን ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል? ሁለተኛውን ደግሞ ስናየው ምን ይለናል? መጀመሪያ ላይ የምናየው የእንግሊዘኛ አልፋቤት ኤች ነው። ኤች እንደምን ይነበባል የሚለውን ነገር ስናይ ኤችን እንደ ህ እናነባዋለን፣ እንደ ህ። ከዛ ከኤች ቀጥላ አይ ነች። አይ እንደምታውቋት አናባቢ ነች ወይም ደግሞ ቫውል ነች። ሶ አይ እንደ ይ ትነበባለች፣ እንደ ይ። ኦኬ ከዛ ደብሊኦ እንደ ወ እናነባዋለን፣ እንደ ወ። ከዛ ቲኢ እንደ ቴ ይነበባል፣ እንደ ቴ። በአንድ ላይ ስናነባው ሄይ ወቴ፣ ህይወቴ፣ ህይወቴ ብዬ አነባዋለሁ ማለት ነው። በአማርኛውም ህይወቴ ይላል። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ኤን እንደ ን እናነባዋለን፣ እንደ ን። ጅን እንደ ግ እናነባዋለን። ኦኬ ኤስ እንደምን ይነበባል? እንደ ስ ወይም ደግሞ ስ የሚል ድምጽ ይኖረዋል። እሺ ቲ እንደ ቴ ይነበባል፣ እንደ ቴ። በአንድ ላይ ስናነበው ን ግ ስ ቴ፣ ንግስቴ፣ ንግስቴ ተብሎ ይነበባል። በአማርኛውም ንግስቴ ይላል፣ ንግስቴ። ኦኬ ወደሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል? ኤስኢ በአንድ ላይ እንደ ሰ ይነበባል ወይም ደግሞ ሰ የተባለችዋ የአማርኛ ፊደል ኤስኢ ብለን ነው የምንጠቀማት በእንግሊዘኛው ማለት ነው። ኤልኤ እንደ ላ ይነበባል ወይም ደግሞ ላ የሚል ድምጽ ይኖረዋል። ኦኬ ኤምኢ እንደ ሜ ይነበባል፣ እንደ ሜ። በአንድ ላይ ሲነበብ ሰ ላ ሜ፣ ሰላሜ፣ ሰላሜ ብዬ አነባዋለሁ። በአማርኛውም ሰላሜ ይለናል። ኦኬ እሺ ወደዚህኛው ሲሄድ ዋይ እንደ የ እናነባዋለን፣ እንደ የ። እሺ ኤንኢ እንደ ኔ ይነበባል፣ እንደ ኔ። በአንድ ላይ ሲነበብ የኔ፣ የኔ፣ የኔ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኤል አይ እንደምን ይነበባል? እንደ ል ይነበባል፣ እንደ ል። ቢ ደግሞ እንደ ብ ይነበባል፣ እንደ ብ። በአንድ ላይ ሲነበብ ልብ፣ ልብ፣ ልብ ብዬ አነባዋለሁ። እስኪ ሙሉ እናነበው። የኔ ልብ፣ የኔ ልብ ብዬ በቀላሉ አነባዋለሁ። በአማርኛውም በተመሳሳይ የኔ ልብ ይላል። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ
ኤምኤ እንደ ማ ይነበባል ወይም ደግሞ ማ የሚል ድምፅ ይኖረዋል። አር እንደ ር ይነበባል። እንደ ር። ኦኬ በአንድ ላይ ሲነበብ ማ ር ማር ማር ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ኤንኢ እንደ ነ ኤስኤች እንደ ሺ ይነበባል። እንደ ሺ በአንድ ላይ ሲነበብ ነሺ ነሽ ተብሎ ይነበባል። ሙሉ ስናነበው ማሬ ማር ነሽ ማር ነሽ ብዬ አነባዋለሁ። ከዚህ ጋር ሪን ረ አድርጓት በስተት ነው ሪ ተብላ የተጻፈችው። ሪ ሳትሆን መሆን ያለባት ር ነው መሆን ያለባት ር። እሺ ወደሚቀጥለው ስንሄድ በተመሳሳይ ኤምኤ እንደ ማ ነው የሚነበበው። እንደ ማ። አር እንደ ር ይነበባል። በአንድ ላይ ሲነበብ ማር ማር ተብሎ ይነበባል። ኦኬ ኤንኢ እንደ ነ ኤች እንደ ህ በአንድ ላይ ሲነበብ ነህ ነህ ተብሎ ይነበባል። ሙሉ ሲነበብ ማር ነህ ማር ነህ ብዬ አነባዋለሁ ማለት ነው። ከዚህ ጋር ለሴት ሲሆን ነው፣ ከዚህ ጋር ደግሞ ለወንድ ሲሆን ማለት ነው። ኦኬ ወደሚቀጥለው ስንሄድ ኢ እንደምን ትነበባለች? እንደ እ እናነባታለን። እንደ እ። ከዛ ደብሊው ኢ እንደ ወ ይነበባል። እሺ ዲ እንደ ድ። ኤች ኤ እንደምን ይነበባል? እንደ ሀ ይነበባል። እንደ ሀ። ኤል ኢ እንደ ለ። ኤች ዩ እንደ ሁ ይነበባል። እንደ ሁ በአንድ ላይ ሲነበብ እ ወ ድ ሀ ለ ሁ እወድሃለሁ እወድሃለሁ ተብሎ ይነበባል። እሺ ወደዚህኛው ስንሄድ እኛውስ ምን ይላል? ኤች ዩ እንደ ሁ ይነበባል ወይም ደግሞ ሁ ሚል የአማርኛ ድምፅ ይኖረዋል። ኦኬ ኤል ዩ ደግሞ እንደ ሉ ይነበባል። እንደ ሉ በአንድ ላይ ሲነበብ ሁ ሉ ሆሎ ሆሎ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኤንኢ እንደ ነ ይነበባል። እንደ ነ። ጂኢ እንደ ገ። አርኢ እንደምን ይነበባል? እንደ ሬ ይነበባል። እንደ ሬ ሙሉ ስናነበው ነገሬ ነገሬ ነገሬ። እስኪ ሙሉ እናነበው ሁሉ ነገሬ ሁሉ ነገሬ ተብሎ ይነበባል። እሺ ወደዚህኛው ስንሄድ በተመሳሳይ ዋይ ኢ እንደ የ ነው የሚነበበው። እንደ የ። ኤንኢ እንደ ኔ ይነበባል። በአንድ ላይ ሲነበብ የኔ 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 ብዬ አነባዋለሁ። እሺ ወደዚህኛው ሳይድ እኛውስ ምን ይላል? ኤች ኤ እንደ ሀ። ኤስ ኤ እንደ ሳ ወይም ደግሞ ሳ የሚል ድምፅ ይኖረዋል። ቢ እንደ ብ ትነበባለች። በአንድ ላይ ሀ ሳ ብ ሀሳብ ሀሳብ ብዬ አነባዋለሁ። እስኪ ምን እናነበው? የኔ ሀሳብ የኔ ሀሳብ ብዬ አነባዋለሁ። ኦኬ እሺ ይህኛውስ ምን ይላል? በተመሳሳይ ኢ እንደ እ ነው የምትነበብ ብያቸዋለሁ። ደብሊው ኢ እንደ ወ። ኦኬ ዲ እንደ ድ። እንደገን ኤስ ኤች ኤ በአንድ ላይ ኤስ ኤች ኤ በአንድ ላይ እንደ ሻ ይነበባል። ኤል ኢ እንደ ለ። ኤች ዩ እንደ ሁ በአንድ ላይ ሲነበብ እ ወ ድ ሻ ለ ሁ እወድሻለሁ እወድሻለሁ ብዬ አነባዋለሁ። እሺ ይህም በዚህ ካየን ወደዚህኛው ስንሄድ ዋይ እንደምን ይነበባል ብለናል። በተደጋጋሚ አይተነዋል። ዋይ እንደ ኢ እንደ የ እንደሚነበብ አይተናል። እንደ የ። ኦኬ ኤንኢ ደግሞ እንደ ኔ ይነበባል። በአንድ ላይ የኔ 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 ብዬ አነባዋለሁ። እሺ ወደዚህኛው ስንሄድ ኤ እንደ አ። ኤስ ኤ እንደ ሳ ይነበባል። ቢ አይ እንደ ቢ ይነበባል። በአንድ ላይ ሲነበብ ምን ይሆናል? አ ሳ ቤ አሳቤ አሳቤ ብዬ አነባዋለሁ። ኦኬ በተመሳሳይ ወደዚህኛው ስንሄድ ዋይ ኢ እንደ የ ነው የሚነበበው። እንደ የ። ኦኬ ኤንኢ እንደ ኔ ይነበባል። እንደ ኔ በአንድ ላይ ሲነበብ ምን ይሆናል? በአንድ ላይ ስናነበው የኔ 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 ብዬ አነባዋለሁ። እሺ ወደዚህኛው ስንሄድ ኤች አይ
ምን ተብሎ ይነበባል? በአንድ ላይ ህ ይ ተብሎ ይነበባል። ወይም ደግሞ ኤች እንደ ህ አይ እንደ ይ ይነበባል። ደብሊው ኦ እንደ ኦ ቲ እንደ ት በአንድ ላይ ሲነበብ ህይ ወት ህይወት ህይወት ሙሉ ሲነበብ የኔ ህይወት የኔ ህይወት ተብሎ ይነበባል። ኦኬ ወደ መጨረሻው ስንሄድ ኬኦ እንደ ቆ ኤን እንደ ን ጆ እንደ ጆ ይነበባል። በአንድ ላይ ሲነበብ ቆ ን ጆ ቆንጆ ቆንጆ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኤንኢ እንደ ነ ኤስኤች እንደ ሺ ይነበባል። በአንድ ላይ ሲነበብ ነ ሺ ነሽ ነሽ ብዬ አነባዋለሁ። እስኪ ሙሉ እናንበው። ቆንጆ ነሽ ቆንጆ ነሽ ቆንጆ ነሽ ብዬ አነባዋለሁ። ኦኬ እንደዚህ እያደረገን በቀላሉ ማንበብና ፕራክቲስ ማድረግ ይጠበቅብናል። ይህን ቪዲዮ ደግሞ አይታችሁ አልገባችሁ ላላችሁ ተማሪዎች በውስጥ መስመር አናግሩን፣ ወይም ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሊሆን ይችላል። አናግሩን፣ ደውሉልን። ቀለል ባለ መንገድ አስተምረን በአጭር ሰዓት ውጤታማ እናደርጋችኋለን። የዛሬ ትምህርታችን ወይም ቪዲዮአችን ይህን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ